የሰው ልጅ በተለያዩ የእድሜ ዘመናቱ መጠኑ ሊለያይ የሚችል የህይወት ውጣ ውረዶችና መሰናክሎችን እየተጋፈጠ የማለፍ ጸጋ የተሰጠው ፍጡር ነው። በህይወት መንገድ ላይ በሚያጋጥመው ፈተና ወድቆ መቅረት ብቻ ሳይሆን በፈተና መጽናት፣ መታገል፣ በመጨረሻ ድል የማድረግም የፈተና ውጤቱ ይሆናል። ሰናይት የአባት እና የእናት ፍቅር ምን እንደሆነ ሳታውቅ ወላጆቿ ትዳራቸውን አፈረሱ። የተወለድኩት እዚሁ ባህር ዳር ቀበሌ 13 ነው። እኔና እህቴ እንደወለደች እናቴ ተለያይተው ወደ ሌላ ሀገር ጥሏት ሄደ። እንጨት በብር 50 እየሸጠች ነው እኔና እህቴን ያሳደገችን። አረቂ ለሊት እያወጣች በኩራዝ 9 ዓመት ሊሆን እኔ ባላገባች እናታችን ብዙ ጉርለት ነገር ተፈጠረ። ከዚያ ቀን ጀምሮ የህይወት ስቃይ በሯን አንኳኳ። መስከረም 16 ነው መማር። በዛን ሰዓት ስንመለስ እንጨት እንለቅማለን፣ ውሃ እንቀዳለን። ቅዳሜ ደግሞ ቡና ይገዛልንና ያንን ቡና አለሽ ቡና እያልን እንሸጣለን። ስቃያችን በዛኔና እቴ ከእናት እቅፍ መራቅ ከባድ ቢሆንም ከቀን ወደ ቀን እየበረታ የመጣው የቤት ውስጥ የስራ ጫና የታናሽ እህቷን ምክር እንድትሰማና ጠፍታ ከሀገር መውጣትን እንድትመርጥ አስገድዷታል። በግምት 13 ዓመት ይሆነኛል ጥፊ ወደ አዲስ አበባ አለች። አዲስ አበባ ሄድኩኝ። እዛ ቃጣቢነት ምናምን ተቀጥሬ መስራት ጀመርኩኝ። ሰናይትና ጓደኞቿ የተሻለ ህይወት ፍለጋ በህገወጥ መንገድ ከሀገር ለመሰደድ ወሰኑ። ነገር ግን መንገዱ አልጋ ባልጋ አልነበረም። ጅዳ መሄድ አለብን ብለን ከኔ ጋር 3 ነን ተነስተን በኤርትራ በባህር ሙከራ አደረግን። አልተሳካልንም። በድጋሚ አሁንም ሞከርና ባርትቼክ በሶማሌ ያለ ስቃይ ብዙ ሰው አልቆ አሁንም አልተሳካልንም። በራችን ተቀምጠን ተመለስን። የመጀመሪያው ጉዞ አላስተማራትም፣ ሁለተኛው አላስፈራትም። በየበረሃው የደረሰባት መከራና ስቃይ ተስፋ ሊያስቆርጣት አልቻለም። ይባስ ብላ ሞትን እየተገዳደረች ለሶስተኛ ጊዜ በህገ ወጥ መንገድ ለመሰደድ ወሰነች። ሶስተኛው ለብቻ ሙከራ ማድረግ ጀመርና እኔ አረብ ሀገር የተመለሰ ሰው በአጋጣሚ አገኘው። እሱን አግብቻ አሁንም በባህር ሄዱ። ከሶማሌ እስከ ኤደን ባህረ ሰላጤ በተዘረጋው እና ቀናትን በሚፈጀው እልህ አስጨራሽ መንገድ ሰብአዊነት ቦታ የለውም። የሰው ልጅ ዋጋው ከእቃ ያነሰ ነው። በመጋዘን ውስጥ መታጎር፣ በባህሩ ማዕበል ተውጦ የባህር ውስጥ የእንስሳት ሲሳይ መሆን የብዙ ወጣቶች እጣ ፋንታ ሲሆን ታሪካቸውን የሚናገርላቸው ግን አላገኙም። አርትቼክ የሚባል ሀገር አለ። ሰውን እንደ ሰው ማያዩ ታምከን ባንድ እንትን ውስጥ ቆርቆሮ እንትን ውስጥ ተቀምጠን መርከብ እስከሚመጣ ድረስ በጣም ብዙ ስቃይ ያላችሁን ብር አምጡ እየተባልን ማለት ነው። ሶማሌ ላይ ያለ ስቃይና የመን ላይ ገብተሽ ያለ ስቃይ አንድ አይነት ነው። እንደ ሰናይት ሁሉ ብዙዎቹ ህገወጥ ስደተኞች በተለይ በባህር ላይ በሚሳፈሩባቸው ትንንሽ እና አደገኛ ጀልባዎች ውስጥ ሆነው ከማዕበሉ ጋር እየተላተሙ በጀልባ መስጠምና መገልበጥ መካከል የሚያዩት አሰቃቂ ነገር በአእምሯቸው ላይ የዘመናት ጠባሳ ጥሎባቸው አልፏል። አሁን በመርከብ ተሳፍረን ሄድን። ብዙዎቹ መርከብ ላይ የቀሩ የሞቱ አሉ። ሲጀመር ሚዛን ካመዘነ ካጋደለ ራሱ አንስቶ ይወረውርሻል። እንትኑ መርከበኛው ከላይና ከታች ነው ምንጫን። ጥቁር ባህር ውሃ ከላይሽ ላይ ካፊሽ ሲገባ እያስታወሽ ሽንት መሽናት የለም ምን የለ ልብስ መልበስ የለም። መርከቡ ላይ ሲገቢ በቁምጣ ብቻ ነው የምትገቢ። 3 ቀን 3 ሌሊት ነው ያ መርከብ የሚሄድ።
በባህር በመተጅበት ሰዓት ማለት ነው ደላሎች አሉ ሄደው የመጡ ለነዛ ወንዶች መህጃቸውን አንቺ ተከፍያለሽ ይዘው ሸዳሉ ለደላላ ደግሞ የተወሰነ ብር ተከፍያለሽ እነዛ ወንዶች ጥሩ ካልሆኑም ሊሸጡሽም ይችላሉ አሁን የመላይ ለምሳሌ ብዙ ሴቶች የተሸጡ አሉ ሳውዲም አለ እንደዚህ አይነት ነገር የመላይ ዛበተኛንበት ደግሞ አሁንም ወታደር መጥቶ ያዘን በገንዘብ አጣለን ባካችሁ ለቀቁን ምናምን ብለን ስንል ሴትነታችን ፈለጉ እነዚህንማ ተጠቅመን እናንተ በነፃ ሳውዲ ልናገባችሁ እንችላለን አሏቸው ያገራችን ልጆች እዚህ ላይ እናንተ ስትጫወቱባቸው ከምናይ ሞተለችን እንመርጣለን ብለው መሳሪያ ከያዙ ሰዎች ጋር ታግለው አሸንፈው እዛ በኋላ ደግሞ ጉዞ ጀመርና ይህ የህገወጥ ስደት መስመር ብዙዎችን ያሰቡበት የውጭ አገር ሳይደርስ በረሃው ላይ እንዲቋጩ አድርጓቸዋል ባህር በሚሞቱ ወንድሞቻችን እህቶቻችን ቁጥር ሰፈር ያላቸው በቃ ያሳዝንሻል የሰው ልጅ እንደዛው ሆኖ እንጀራ ለመብላት ውሃጥም አለ ራብ አለ 2 ወር ከምናምን ሆኖናል ተጉዞ በመንገር ላይ እንቁራሪትና ጉርጥ በላያችን ላይ እየሄደ ዝም ብለን ከተራራው ስር 15 ቀን ቆየን ወረድን በኋላ አረቡ ተቀብሎን ያ አረብ ደግሞ እዚህ ላይ ካልደፈርኳችሁ አትገቡ ማለት አንደኛው አረበኛ ትችላለች እዚህ ድረስ ደርሰንማ ይሄ ነገር አይፈጠርም በፍጹም ምናምን ስትለው እንግዳማ ወደ መጣችሁበት መልሳችኋል ወደዛ ጫካለ መልሰን ምናምን ይያልን እየተከራከርን ቃጣሚ የኔ ባለቤቴ አጎት እዛ ጅዳ ውስጥ ነው ያለ ተሟገትን ይያለ ዘሎ ገባሱ ከመኪናው ውስጥ ቀጥ አርገ ያልኩ ቦታ አድርሳቸው ያለበለዛ ግን አንተ በመተቀጣበት ተቀጣለ ምናምን ሲለው እሻለ ቀጥ አርጎ አደረሰን አጽደና መስከረም ይባላሉ ህጋዊውን መንገድ መርጠው ፓስፖርት ይዘው ቪዛ ተመቶላቸው በክብር በአውሮፕላን በረሩ ለኛ ሲነግሩን ህጋዊ እንደሆነ አርጎ ነው የነገረኝ ከዚህ አንድ ደላላለ ከአዲስ አበባ አንድ ደላላለ ፓስፖርቱን እንደወጣው ለኔ ስጥኛለኝ ለሱ ነው የሰጠው ከዛ ከሳምንት በኋላ ጠሩን ወደ አዲስ አበባ ሄዱ የሚወሰደውን ሜዲካል ምናምን ነበረ እሱን ወደው አለቀልን ከደላላ ቤት ወደ 10 ምናምን እንሆናለን ከዛ ያው አስጨረሰልን ሳውዲ አረቢያ ተብሎ ሄድን ሪያድ ገባን አዲስ አበባ የነገረን ሌላ ነው ስንሄድ ደግሞ የተቀበለን ሌላ ነው ብዙዎች ህጋዊውን መንገድ ተከትለው በኤጀንሲዎች በኩል ባህር ማዶ ቢሻገሩ የደረሰባቸው መከራ ግን በህገወጥ መንገድ ከሀገር ከወጡት አይተናነስም ከዚህ ያለን ቀጥታ ስትሄዱ ካሰሪዋችሁ ቤት ነው የምትገቡት ነው ያለን እና ካሰሪ ቤት አይደለም አረብ ነው የተቀበለን የሆነ ማረፊያ ቦታ ወስዶ በመኪና አስቀመጠን ከዛ ውስጥ ገብተን ተዘጋን ሁላችን እየጠራ ይዞ ሄዳን በመኪና ከዛ መጨረሻ ላይ እኔ ነበርኩ ሌላ ቦታ ይዞኝ ሄደ ከዛ ቤት በቃ ስራው በጣም ከባድ ነው አንደኛ ቋንቋ ማልችልም ቋንቋ ለማውቅ ሁሉም ችግር ነው እንደገና ደግሞ የመረጃ ክፍተትም አለ ህግ አለው እዛ ሀገር ላይ ከሁለት ልጅ በላይ ከሆነ ሁለት ሰራተኛ ነው ቤት ውስጥ እንትን 3 ልጆች ናቸው ያሉ ምግብ የሚሰራ ሌላ ሰው ከሆነ ወይ አንቺ ልጆችን ነው የምትከባከቢ ወይ ጽዳት ነው ወይ ምናምን እኔ ምግብ ወዲያው እንዳሳየችኝ ያን ነገር ሰራዋለሁ ከስራ ጫና በጣም በዛ እኔ 8 ወር ስቀመጥ እዛ ቤት ውስጥ አንድ ቀን አልተቀመጥኩ ገላይን ታጥቤ እስከመውጣባት ድረስ ያለችው አናት ለኔ እንትን እረፍቴ ማለት እግሬ እንደዚህ ማጥፍበት 7-8 በረንዳ ማጠብ ነው እንጂ እንትን ማለት አይደለም ሞሎን እንደኛ መጥረግ አይደለም ሴትዮዬ መጣ እንደዚህ ሶፍት ይዛ ነው ይሄ እንደዚህ መደገፊያው ምናምን አለ እንደዚህ ነው መሬቱን በዛ ነው እንዲ አርጋ ቼክ የምታረገው ይሄን አጽድቻለሁ ጨርሻለሁ አጥቤያለሁ ምናምን በቃ ስራ ከጨረሽ ልትቀመጭ አይደለም ይመጣሽና ሙሉ ዕቃ ከላይ ያለው አውርዳ እንደገና አጠቢው ትለኛለች የታጠበውን ዕቃ ማለት ነው ታም ያለው ምናምን ይባል ነገር የለም አካላዊ ድብደባ የደሞዝ መከልከል የስነ ልቦና ስብራትና የሰብአዊ መብት ረገጣ ይፈጸምባቸዋል ሲፈልግ ያስወጣኛል ደሞ እንደገና ሌላ ሰዎችን ቋንቋ ባልችልም ብር ሲሰጡት ግን አያለ ደሞውን መልሶ ሌላ ቦታ ይወስደኛል ይመታኛል ግድግዳው ጋር እንደዚህ ያጋጭ ሳልተኛው ላድራለሁ
የውጭ ሀገር የስራ ስምሪት በተመለከተ ህግ ነበር እሱ እነሱን ጥበቃ በሚያሻሽል መልኩ እንዲሻሻል ተደርጓል ህጉ አንደኛው አሁን እንደ አዎንታዊ ነገር ምናነሳው እሱ ነው በህጋዊ መንገድ ሄደው ችግር ሲደርስባቸው አቤቱታ ያቀርባሉ ወላጆቻቸው አቤቱታውን ተከትለን ችግሩ የደረሰባትን ግለሰብ ደርሶባታል ተብሎ ሲባል አላካት ኤጀንት ጋራ ተነጋግሮ ችግሩን የመፍታት ደሞዛቸውን በወቅቱ የመክፈል 24 ሰዓት ስራ የሚያሰሩ ከሆነም ይሄን የመቀነስ ችግሩን ይፈታላቸዋል ማለት ነው ለሄዱ ዜጎች እሰራለሁ ለ10 ወራት ምናምን ያህል ብር የለኝም ነበር አልተሰጠኝም ደሞዝ እና በሆነ አጋጣሚ ከኢትዮጵያ ካለው ቤተሰቦች ጋር ወይኔም በቃ የሆነ ነገር ተከመመት ከዚህ ከምታስወጡኝ ከዛ እንደገና አዲስ አበባ ያለው ደላላ ሲጠየቅ አረቡ ለኔ የሰጠኝን ብር ከፍላ ወደ ኢትዮጵያ መመለስ ትችላለች አለ ስልክ አልይዝም ጭራሽ ማለት ነው እሷ ነች ደውላ በወር አንድ ቀን ወይ ምናምን ደቂቃ ወይ 5 ደቂቃ ወይ ምናምን ወስናልኝ ነው የምደውል ከዛ በዛ አጋጣሚ ለማን ነው የምደውል ወደ ላከኝ ያክስቴባል ማለት ነው እዛው ኤጀንሲው ጋር ስለሚግባቡ ለሱ ነው የምደውል ከዛ ለነሱ ይደውላል ይሄን ያክል ቤተሰብ ካለ ሰራተኛ የግድ ሁለት ነው መሆን ያለበት አንድ ሰው እዚህ ላይ ሊሰራ አይችልም ምናምን ተብሎ ተጣርተው ሲያናገሯቸው እሺ እናስተካክላለን አዘናል ይመጣል ሰራተኛ ምናምን ነው የሚሉ እንደዛ ያለ 8 ወር ሞላ እኔም ጤና ያጣው ይመጣው ጅዳ ውስጥ ማለት ነው ከባለቤቴ ጋር መኖር ጀመርና እሱ ቤት ስለነበረው እንደዛ ብለን ስንኖር ባለቤቴ ተያዘ እኔም ስራ ጀመርኩኝ እየሰራው ለሱ መላክ ጀመርኩኝ በህጋዊ መንገድ እንዲመለስ የኤጀንሲን ስልክ ቁጥር የቤተሰብ ስልክ ቁጥር አርጌ ጽፍና በወረቀት ምን ጊዜ ማዘጋጅቻ አስቀምጣለሁ ከዛ በረንዳ ላይ እነሱ በሌሉበት ሰዓት ወጣለሁ ጠራና ያን ወረቀት ትላቸዋል ደውሉልኝ ምናምን ብዬ ማከዛ ያ ነገር ተሳክቶ ፖሊስ ዘንድ እንመጣ ነው ሲሏቸው ባልና ሚስቶች በጣም ተበሳጭተዋል እና ይውጭ ብለው 8 ወር ደሞዝ አልሰጡኝ ብለው ወደ መኪና ውስጥ ያስቀምጡ የት እንደሚሄድ ምን እንደምል አላውቅም መኪናውን በሰማይ መብረር እስኪቀረው ነው እየተሳደቡ ነው እየነዱት ይሄዱ ከዛ እጄ ቢሮ ስገባ ነው እዛ እንደሚሄድም ራሱ ያወቁ እኔ በፍጹም አልሄድም ሬሳዬ ነው የሚወጣው እንጂ ከዚህ ቢሮ አልንቀሳቀስም አልሄድም አልኳቸው ቢሮ ላይ ተቀመጡ ሌሎችም ልክ እንደኔ ኢትዮጵያን ቢሮ ላይ ተቀመጡ ማለት ነው ያን ደሞዝ አልተቀበልኩም እንደዚህ በመለብሰው ዩኒፎርም ነው የወጣው ከዛ ቤት በቃ አንዱ በህይወት መውጣቴ እንጂ ብርም ገንዘብ ምንም እንትን አላለኝ መመለስም ደግሞ አልፈልግም ወደ ሀገሬ እንደገና መስራትና ጥሩ ሰው ሊያጋጥመኝ ይችላል ብዬ እድሌን መሞከር ነው የፈለኩት ባለቤቴ በሄደ በ6 ወሩ ነው ምናምን በኢትዮጵያ በመጣ መኖሪያ ፍቃድ ይዞ ተመለሰ ያው እሱም ስራ ያዘ ጋጣሚ አረገዝኩኝ እኔ በምጥ ሰዓት የምጥ መርፌ ወቅተው ተኝቼ እንዳለ እዛ ስነቃ ልጅ አጠገቤ ነበረች ሰው አብሮሽ እንዳይሆን እንያዛለን ብለው ይፈራሉ አጠገቤ ማንንም ስላልነበረ ልጄ የለችም ስነቃ ልጄ የለችም ልጄ በየስጮህ ልጅሽ ሞታለች አለች ዶክተሯ የሞተችውን አምጪልኝ ብዬ አሁንም ጮኩ ልጄ ያልኩ ስጮህ ምን እንደወጉኝ አላቅም ጸጥ አደረጉኝ ከዛ ብዙ ነገር አለ በጣም ከሰው እንዳልተፈጠር ሲያህል ማለት ነው ከምግብ አንፃር እንኳን ለብቻሽ የሚወረወርበት ነው ሰው መጥቶ ይስጠይቀኝ እብድናት እያለች ትመልሳቸዋለች እብድ አይደለሁም ማን ይሰማሻል ብጮይስ ወደ ሀገሯ ተጣረዝ የሚል መጥተው እዛ አደረጉ ከአልጋ ላይ በቃ እንግዳማ የሆነ መላልፍ ጠርና ላስወጣሽ አለኝ ጥቁር ሽልባብሽና ቁጭ በይ አለኝ ደም እንደዋየ ወረደኝ ነው የላከው ወታደር ቀጥ አርጎ ቤት ይዞኝ ሄደ ወደያ ወታደር ደግሞ አድርሶኝ ሄዶ ሌላ ወታደር ልኮ ደግሞ ልጅሽን ገለሻል በሚል ወንጀል ተጠቁመናል አለኝ ወደ እስር ቤት ስገባ ብዙ አበሾች አሉ አርግዘው ገብተው ወልደው ያሉ አሉ ወልደው ውስጥ የሚያሳድጉም አሉ ከኔ ባሰ ስቃይ መከራ ደግሞ የገጠማቸው እዛ ውስጥ ደግሞ ያበዱ አሉ እስር ቤት ያው በጣም ከባድ ነው እስር ቤት ውስጥ ብዙ ነገር ታያለሽ በቃ የሚወጣ ራሱ አይመስልም ነበር እዛው የሚሞት ሊመስለኝ ነበር መቼም ጋም አላቀው ምን 6 አመት ነው የተፈረደብኝ አጋጣሚ እግዚአብሔር ነገር ሆኖ ያገራቸው መንግስት እስረኛ ወደ ያገሩ ይለቀቅልኝ የሚል አዋጅ ታወጀ ሀገሩ ላይ ገባውኝ አዲስ አበባ ሰኑ
ሰናይት ከሳውዲ አረቢያ እስር ቤት ስቃይ ብታመልጥም የሀገር ውስጥ ህይወት ግን አልቀናትም። ከእናቷ ጋር በመሆን ስራ ጀምራ ህይወትን ለመምራት ብትታገልም የደረሰባት እንግልት ግን በጠና አሳመማት። ተስፋ በቆረጠችበትና አልጋ ላይ በዋለችበት በዚያ የጨለማ ወቅት ግን የልጅነት አብሮ አደግ ጓደኛዋ አስታሞ አዳናት። የልጅን አባት ማለት ነው አስታሞ አዳነኝ ስድን በቃ ምን እናሱ ተጋብተን ስንኖር አቢኖ ልጅ በ4 አመቱ ነው እሱ ደግሞ የሞተ። ወደ አገር ቤት መመለሱ አንድ እርምጃ መጀመር፣ የተሰበረውን ማንነት ጠግኖ ኑሮን ለመቀጠል መሞከር ሌላ ትልቁ አቀበት ሆነባቸው። እንደመጣው ትንሽ ሰው ጋር መግባባት ከራሴም ቤተሰብ ጋር መግባባት አጥቶ የነበረ ከነበረብኝም ያው የልጅቷም አባትም ስለሞተብኝ ከእስር ቤትም ስለመጣው ለተወሰነ ጊዜ በቃ ራሴን አዳምጥ ነበረ። ብርልክ ነበር ግን የተቀመጠልኝ ነገር የለም። ልጅት የመጣት ነው ለልጅን ቤት ተከራየውኝ በቃ ማሰብ ጀመሩ። ምንድነው ልጅ እንዴት ነው ማድረግ መሄድም አስቤ ነበር። ከዛ ልጅ እንዴት አድርጋት ልሄድ እዛ ሀገር ትቼ የመጣሁትን በሙሉ በአመቱ ላከልኝ ባለቤቴ። እዛም በላይ ጨማምሮን የላከልኝ እግዚአብሔር ይስጠው ምስግና ተክለ ይባላል። ያድግራት ልጅ ነው። ከዛ ባለው ቀስ ብዬ እየተላመድኩት ስመጣ ኑሮውንም ሳየው መሄድ ካልቻልኩ ልጅን እዚህ ማሳደግ ያለብኝ ምን ሆኜ ነው ከታች ዝቅ ማለት አለ። በቃ ምንድነው የጀመርኩት ይሄ ስራ ነው የጀመርኩት። በወጣትነት ጊዜሽ ደግሞ ሀገሬ ላይ ቢሰራስ እዚህ ላይ እድሜን ጨርሼ ምናምን የሚለው ነገር ሐሳቤ ላይ መጣ። ያው የንግዱ እንትን ምንም አልነበረኝም። ትንሽ የቤት ተከራይቼ ቀበሌ 3 ላይ እንትን ግሮሰሪና የጀበና ቡና ነው የጀመርኩት። ኪሳራ መጣ። ሆቴል ላይ መስተንግዶ ገባሁ። መስተንግዶ እየሰራሁኝ ቆየሁኝ። እዛን ቤት አይነት ተመሳሳይ ቤት ሲከፈት በሆቴል ማኔጀርነት አድርገው እንደም ወደዛ ወሰዱኝ። ልምዱንም ወሰድኩኝ። እዛ ላይ አሰራሩ ንግዱን ትንሽ እየገባኝ ሲመጣ የራሴን ስራ ልሰራዬ ስራ መስራት ጀመርኩ። የቀበሌው ሸድ የተሰጠን ማለት ነው በአረብ ሀገር ተመላሽ አይደለም በደሃ ነው። ማሽላ በቆሎ ሙዝ በኪሎ ይዘን እየሸጥን መንገድ ላይ እዛ በኋላ 1 ለ5 አደራጅተው ሰጡ። የምንሰራበት ገንዘብ ስለሌለን ግን ምን አደረግ ነው ተከፋፍለን እየኖርንበት በጎን እየሰራን ነበር። መጥቼ 3 ወር ራሱ አልቆየው ቀጥቃቀን ነው ሄድኩት። ጥቃቅን ተደራጀው ምንም መፍትሄ የለም። ከዛ እንደገና ደግሞ ያመጣሁት ኤምባሲ ወረቀት ነበር። ያንን ክልል ምክር ቤት ምጀ ነበር እና ልዩ ድጋፍ የሚል ወረቀት ነበር። ያንን እጄ ደግሞ ወደዚህ ሲልኩኝ አሁንም መፍትሄ የለም። በቃ አልቅሼ ተስፋ ቆረጥኩ። በቃ የአረብ ሀገር ተመላሾች ከዛ እንደመጡ ደግሞ ምዝገባ አለ። በዛ መሰረት ክፍለ ከተማ ነው ፋሲሎ ክፍለ ከተማ ነው እንትን ያልኩኝ የነበረ። ያደራጁኝም እነሱ ናቸው። ከዛ ቦታ አለ የመስሪያ ቦታ እንደዚህ ብለን ጠየቅን። መጣው አሳዩን፣ ይሄንንም አሳዩን፣ ቀበሌ 8 ላይም አሳዩን። ግን ይሄን ቦታ ካሳዩን በኋላ 1 አመት ጠብቀናል ይጠሩናል ብለን ቤት አልተቀመጥኩም። ያም በየጊዜው ይሄድ በቃ በጣም ነው የሚጨቀጭቃቸው የነበረ። የስራ ስምሪትና ስራ ገበያ ዳይሬክቶሬት እስከ ታች ድረስ መዋቅር የለውም እና ይሄንን ስራ እንዴት ነው የምንሰራው? ከስራ እድል ፈጠራ ጋራ እና ኢንተርፕራይዞች ጋራ በቅንጅት የሚሰራ ስራ ስለሆነ ያው እነሱም ይሄን ስራ የራሳችን ስራ ብለው ነው የሚሰሩትና በጋራ ነው ስራውን የምንሰራውና እስከታች ድረስ ተደራሽ ተደርጎ እየተሰራ ይገኛል ማለት ነው። 2037 አካባቢ የሚደርሱ ከአማራ ክልል ብቻ ማለት ነው ከስደት ተመላሾች አሉ። 22ቱንም ቤት ለቤት አግኝተናቸዋል ብሎ መናገር ይከብዳል። የመዋቅርም ተደራሽነት ችግር አለ። ግን መሰረታዊ የሆነው ችግር ምንድነው? ወደ ክልል በሚመጡበት ጊዜ አንዱ ጎጃም ነው የሚሄደው፣ አንዱ ወሎ ነው የሚሄደው፣ አንዱ ሰሜን ሸዋ ነው የሚሄደው፣ አንዱ ጎንደር ነው የሚሄደው። በዚህ ምክንያት በተሰባሰበ መንገድ ለማግኘት መቸገር አለ። ወደ እነሱ እየሰራን ነው ስንል ወደ ቀያቸው የገቡ ለማግኘት ጥረት እያደረግን መሆናችንን ለማሳየት ያክል ነው እንጂ ሁሉንም አግኝተን የሁሉንም ችግር ፈተናል ብሎ መናገር የሚቻል አይደለም። እውነት ለመናገር ችግር ስላለ ማለት ነው። 3 ጊዜም ቢሆን አረብ ሀገር ሰድ በባህር ነው የሄድኩ፣ በህገ ወጥ ነው የሄድኩ። አንድ ብጣሽ ወረቀት የለኝም። በምን አንደበት የአረብ ሀገር ኑሬ ብዬ በአረብ ሀገር ተመላሽ ልሳተፍ? የመረጃ ክፍተት ነው ያለባቸው እነዚህ አሁን ይህን አገልግሎት ያላገኙ ሰዎች። ስለሆነም መገናኘት ያለባቸው መረጃቸውን አደራጅተው ከስራና ስልጠና ተቋማት ጋር መገናኘት አለባቸው። ከሴቶችና ወጣቶች ማህበራዊ ጉዳይ ተቋማት ጋር መገናኘት መቻል አለባቸው።
ስደት በጣም አስቸጋሪ ነው። እዚህ እንደምናወራው አይደለም። ማንም ሰው በህገ ወጥ መሰደድ የለበትም። ስደትን በኔ እንዲበቃ የትም ሄድሽ የትም እግዚአብሔር ያለልሽን ነው የምትበይ። በሀገራችን ላይ መስራት እንችላለን። እዚህ እንኳን ሀገራችን ላይ ሰርተን ንጹህ አየር መተንፈስ እንችላለን። ባልሰማም ሀሳቤን መግለጽ መብታለኝ። ህገ ወጥ ስደት ይቅር፣ በህጋዊነት አስተካክሏል። ህጋዊም ሆኖም ደግሞ የሰው ሀገር የሰው ነው። ኑሮ አያምርም። ምንም ቢሆን ምንም ሽጦ ሀገራችን ላይ መኖር እነዚህ ከስደት ተመላሽ ዜጎች በተለይም በመንግስት በኩል የስነ ልቦናና የሕክምና ድጋፍ፣ የአቅም ግንባታና የስራ ስልጠና፣ የመነሻ ካፒታልና የስራ እድል በማመቻቸት የተረጋጋ ህይወትን እንዲመሩ በትኩረት መስራትን ይጠይቃል። እንደምታዩ የዚህ ቤት የሰው ቤት ነው። ነገ ውጭ ሊባል ይችላል። እነዚህ ሶስት ልጆች መውደቂያም የለኝም። በቃ ይሄንን ችግር አይቶ መንግስት መስሪያ ቦታ ቢሰጠኝ ልጆች የማሳድግበት ካለባቸው የስነልቦና ጫና ጋር የተቆራኘ ስልጠና ነው በእኛ ባለሙያዎች የሚሰጠው ማለት ነው። ተስፋቸው ዝግት ያለ እንደሆነ አድርገው የማሰብ ነገር እሱን ተስፋ ነው ምናለመለምኛ። ከዛ በኋላ ይህማ ከሆነ ወደ የተለያዩ አማራጮች መግባት ፈልጋለሁ ወደሚል ነገር እንዲመጡ እናደርጋለን። ከዚያ በኋላ ወደ ቴክኒክና ሙያ ስራና ስልጠና ተቋማት ጋር የመነጋገርና እነሱ ስልጠና ወደ ክህሎት ስልጠና ውስጥ እንዲያስገቧቸው በቅንጅት የመስራት ስራዎች ይሰራሉ ማለት ነው። በየጃምቦ ቤቱ ቆሎ ምናምን እንትን እያሉ የሚያድሩም አሉ ከአረብ ሀገር ተመልሰው ማለት ነው። ስለዚህ እነዚህን መንግስት አደራጅቶ ስራ ቢፈጥርልን መጠጊያ መኖሪያ በሀገራቸው ላይ ይሄን አድርጎ መንግስት ሸከፋቸው መባል ስም ነው። አንዳንድ ጊዜ እኮ የሆነ ነገር እንትን ሲልሽ ደግሞ ስደትን ትመርጫለሽ። የኛ ቢሮ ከስደት ተመላሾችን መልሶ ማቋቋም ነው ስራው። ረጅ ድርጅቶችን በማፈላለግ እንዲቋቋሙ የሚደረግበት መንገድ ይፈጠራል ማለት ነው። በተለይ የአካባቢ ጸጋዎችን በመጠቀም ለምሳሌ መሬት ካለ በግ በማርባት ዶሮ በማርባት የሚለወጡ ከሆነ ይሄን የማመቻቸት ስራ እየተሰራ የሚቋቋሙበትን መንገድ ቢሮው እየሰራ ይገኛል እና በዚህም በርካታ ለውጥ ያሳዩ ተመላሾች አሉ። ብዙ ልጆች አሉ በእስር ቤትም በምንም እዛም እያለን ምን ጠይቃቸው የነበሩት በጣም ጥሩ ያልሆነ ሁኔታ ላይ ያሉ እዚህ መጣው ደግሞ ህይወት ፈተና ይሆነባቸዋል። በእርግጥ ህይወት ለሁላችንም ፈተና ናት። ተስፋ መቁረጥ የለባቸውም። ያለፈውን ወደ ኋላ ያስብ እንደዚህ ነበር እንደዚህ ማድረግ የምችለው እንደዚህ ባያረጉብኝ ኑሮ ወይም እንደዚህ ባይሆን ኑሮ ሚለውን ኑሮ እያል ከምንኖር የወደፊት የምንኖረውን ነገር እያሰብን እንድንሰራ ነው። ወደ ስራ ለመግባት የጠባቂነት እንትን ይታያል ከተመላሾች ላይ። የማይታለፈውን አልፈን እኮ እዚህ ለሀገራችን በቅተናል አይደል? ከባዱን ጊዜ አሳልፈነዋል። እዚህ ደግሞ ከዛ የሚከብድ ነገር የለም። ስራ ካልናቅን እኮ ትንሽ ስራ እኮ ወረት እኮ በትንሽ ነገር የግድ አሁን እኛ የምናስበው ነገር ምንድነው? ትልቅ ሆቴል ካልከፈትን ወይም ትልቅ ፀጉር ቤት ካልከፈትን ወይም ደግሞ ትልቅ ነገር ላይ ካልከፈትኩኝ ስራ የሰራን አይመስለንም። በፊት እዚህ ላይ ቸግሮኝ ምንም ምሰራው ነገር ሳይኖረኝ ወይም ደግሞ ቤተሰብ ሳያግዘኝ የነበርኩ በሆነም ዛሬ ደግሞ አሁን እግዚአብሔር ይመስገን ሁለት ልጆች አሉኝ። ከኔ አልፌ ደግሞ ለሌሎችም የስራ እድል ፈጥሬ ራሴንም እያስተዳደርኩኝ ነው አሁን እየኖርኩ ያለሁት። በቀጣይም ደግሞ እኔ በዚህ ማብቃትም አልፈልግም። ነገሮች ከዚህ በላይ እንዲመቻቹ እስከ ማሰልጠኛ ደረጃ ድረስ ከፍቼ መስራት እችላለሁ። በዚህ 9 ወር ውስጥ ወደ 14500 የሚደርሱ ከፍልሰት ተመላሽ ዜጎች የስነልቦና ድጋፍ አግኝተው ወደ ተለያዩ የስልጠና አማራጮች እንዲሰማሩና በተለያዩ የገቢ ማስገኛ ስራዎች እንዲሰማሩ ለማስቻል የሚያስችል ስራ ተሰርቷል። ዜጎች ከስደት ከተመለሱ በኋላ እንደተባለው ከፍተኛ የስራ እድል አልተፈጠረላቸውም። የኛም ሪፖርት ዝቅተኛ ውስጥ ነው ያለ። ክልልና ፌዴራል የሚያወሩበት አግባብ እየተሻሻለ የመጣበት እሱም በመሆኑ ምክንያት የተመላሾች ጥበቃ የተጠናከረበት የመጣ ሁኔታ አለ። ግን የችግሩ ስፋት ደግሞ በጣም ብዙ ነው። አንደኛው የኢትዮጵያ ድንበር ስታየው በጣም ሰፊ ነው። ቅንጅቱም በወረቀት ላይም ጥሩ የተተረጎመ ይሆንና ወደ ተግባር በምትሄድበት ሰዓት ግን ክፍተቶች ስለሚኖሩ እሱ ላይ የፍልሰተኞች ወይም ተመላሾች ጥበቃ ላይ ደግሞ ከፍተኛ ችግሮች የሚስተዋልበት ሁኔታም አለ።
ወደፊት ሀገር ተረክበው ሀገርን ሊያስተዳድሩ የሚችሉ ዜጎቻችን እያጣን ስለሆነ ማህበረሰቡ መንቃት አለበት። እንቅስቃሴ ስለማይቆም አብዛኛዎቹ እንቅስቃሴዎች ህጋዊ እናድርጋቸው ነው። የመጡ ሰዎችን ደግሞ በህገወጥ መንገድ የደረሰባቸውን ችግር እያየነ ማለት ነው ለሌላው ማስተማሪያ ብናደርግ። ሳቢ ምክንያቶች የምንላቸው አሉ፣ ገፊ ምክንያቶች የምንላቸው አሉ ነው። ዋናው እያባባሰ ያለው አንደኛው አሁን ግጭት ባለበት የፖለቲካ ለመረጋጋት በስፋት ባለበት ሁኔታ ተረጋግቶ የመኖር እድሉም እየቀነሰ ስለሚመጣ እሱ በጣም ከፍተኛ አባባሽ የሆነው ነገር እሱ ነው። ፍልሰት አይቀርም ብዬሻለሁ። በህገወጥ የሚሄዱ ዜጎችን ከማህበረሰቡ እስከ መንግስት ድረስ በቅንጅት ግንዛቤዎችን በመፍጠር የስራ እድሎችን በማመቻቸት እንደዚህ ሊቀንስ ይችላል። ኢመደበኛ የምትላቸው ወይም አንዳንድ ሀገሮች ህገወጥ የሚሏቸውን እንቅስቃሴዎችን ወደ ህጋዊ መንገድ መቀየር ነው። ይህንን ለመከላከል የተወሰኑ ዜጎችን አምጥተሽ ከቀበሌን ከወረዳ ታሰልጥኝና አመቻቾች እነዛ ደግሞ ሂደው እስከ 12 ሰው እንደዛ ይመርጡና እነሱ ያሰለጥናሉ። የመጡ ዜጎችን ሁሉንም አካላት ያሳተፈ ነው። ከፖሊስ፣ ከሴቶች፣ ከተመላሾች ማህበረሰቡ ራሱ የራሱን ዜጋ የመቀየር ስልት አለው። ለምሳሌ ኬንያ፣ ጅቡቲ፣ ዩጋንዳ እና እዚያ ጎረቤቶቻችን ያሉትን እንቅስቃሴዎችን አገራቱ በደንብ በማውራት የሰዎች ነፃ እንቅስቃሴ በመፍቀድ ብዙ ኢመደበኛ የምትላቸውን ነገሮችን ወደ መደበኛ መቀየር የምችልበት እድል አለ። ወደ መካከለኛ ምስራቅ የሚደረጉ ፍልሰቶች የሁለትዮሽ ስምምነቶችን በመፈረም ሰራተኞቹ ከዚህ እንዲላኩ የሚላኩ ሰራተኞቹ ሙሉ እውቅና ተሰጥቷቸው ሙሉ ጥበቃ ተሰጥቷቸው እዛ የተሻለ ህይወት እንዲኖራቸው ማድረግ ላይ አሁን ብዙ እንቅስቃሴዎችን እየሰሩ ነው። ከአውሮፓ ጋር የተጠናከረ ነገር እንዲኖር የተጀመሩ ጅምሮች አሉ። ግን እንዲስፋፉ ከደቡብ አፍሪካና ሌሎች ደቡብ አፍሪካ ያሉት መስመሮች ጋር ያለውን ግንኙነትም ተጠናክሮ ኢመደበኛ የምንላቸውን አሁን በስፋት ወደ መደበኛ እንቅስቃሴዎችን የመቀየር ሁኔታዎች መስፋት አለባቸው ብለን ነው የምናስበው። ዜጎች በሀገራቸው ሰርተው ህይወት መምራት እንዲችሉ ብዙ አማራጮች መኖራቸውን እና ከሀገር ወጥተው መስራት ፍላጎት ያላቸውም ደግሞ ህጋዊ መንገድን ተከትለው መውጣትና ሰርተው ሀብት ማፍራት የሚችሉበትን አካሄድ ስለመኖሩ ለህብረተሰቡ ተከታታይ ግንዛቤ ከመፍጠር ባሻገር በህገወጥ ስደት ውስጥ ተዋንያን በሆኑ አካላት ላይ ተገቢው ህጋዊ እርምጃ እንዲወሰድ ኃላፊነት ያለባቸው የመንግስት ተቋማት ስራቸውን በአግባቡ ሊወጡ ይገባል። I